Example 2. Rolling a fair die 10 times. 10 ጊዜ አንድን ዳይ ሮል ብናደርግ ወይም ሮል ቢደረግ ስድስትን ማየት ሰክሰስ ነው ብንል ከስድስት ውጪ ያሉትን ቁጥሮች ማየት እንደ ፌለር ብንወስደው እያንዳንዱ ሮል ሁለት ፖሲብል አውትካምስ ይኖሩታል። ስድስት ወይም ከስድስት ውጪ ያሉ ቁጥሮች 10 ጊዜ ነው። ሁሉም ሮልስ ኢንዲፔንደንት ናቸው። n 10 ነው። እያንዳንዱ ሮል ሁለት ፖሲብል አውትካምስ ይኖሩናል። 6 ወይም ከስድስት ውጪ ያሉ ቁጥሮች ስድስትን ሰክሰስ ነው ብንል ስድስት ማየት ሰክሰስ ቢሆን ከስድስት ውጪ የሚሆኑ ቁጥሮች የሚታዩ ከሆነ ፌለር ነው ብለን ከወሰድን እያንዳንዱ ሮል ሁለት ፖሲብል አውትካምስ አሉት። probability of rolling number 6 1/6 ነው። 1/6 ነው። probability of rolling any other number 5/6 ነው። እሱ ከስድስት ውጪ ያሉትን ቁጥሮች ሮል የማድረግ ቻንሱ እድሉ 5/6 ነው። The roles are independent. Probability of rolling number 6 constant ነው። 1/6 ነው። ለእያንዳንዱ ሮል ስድስትን የማየት እድላችን 1/6 ነው። for the first roll, for the second roll እያለ ሄዶ እስከ 10ኛው ማለት ነው 1/6 ነው። አይቀየርም። ስድስት የማየት እድል ሮል የማድረግ እድል ማለት ነው። ኤክስን በዚህ መልክ ዲፋይን ብናደርግ ወይ ኤክስ በዚህ መልክ ዲፋይን ቢደረግ ኤክስ is a number of times number 6 appears in 10 rolls of a fair die ብንል የዚህ ኤክስ የዚህ ረንደም ቬሪየብል ኤክስ ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽን ነው። ኤክስ በዚህ መልክ ዲፋይን ከተደረገ የዚህ ኤክስ ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽን ነው። n is equals to 10, p is equals to 1/6. ፕሮባቢሊቲ ማስ ፋንክሽኑን በዚህ መልክ እናስቀምጣለን ማለት ነው። n 10 ነው። ፕሮባቢሊቲ ኦፍ ሰክሰስ 1/6 ነው። ፕሮባቢሊቲ ኦፍ ፌለር 5/6 ነው። x 0 መሆን ይችላል፣ 1 መሆን ይችላል፣ 2 መሆን ይችላል እስከ 10 ማለት ነው። ምንም ስድስትን ላናይ እንችላለን። 10 ጊዜ ዳይ ሮል ሲደረግ ምንም ስድስት ላይታይ ይችላል። 10ም ጊዜ ስድስት ሊታይ ይችላል። ስድስትን ልናገኝ እንችላለን። ቢበዛ 3 ስድስቶችን የማየት እድል 10 ጊዜ ዳይ ሮል ሲደረግ ቢበዛ 3 ስድስቶችን የማየት እድል ቢበዛ 3 ስድስቶችን የማየት እድል ብንባል ይሄን ፕሮባቢሊቲ ፈልጉ ብንባል በዚህ መልክ እንፈልጋለን። 3ን ጨምሮ ከ3 በታች ያሉትን ፕሮባቢሊቲዎች መደመር ነው። probability of x is equal to 0 plus probability of x is equal to 1 plus probability of x is equal to 2 plus probability of x is equal to 3 እዚች x ቦታ ላይ 0 ሲገባ ይሄ 0 ይሆናል፣ ይሄ 0 ይሆናል፣ ይሄ 0 x 1 ሲሆን እዚህ ጋር 1 እዚህ ጋር 1 እዚህ ጋር 1 እዚህ ጋር 1 2 ሲሆን እዚህ ጋር 2 2 2 2 x is equal to 3 እቺ 3 ትሆናለች፣ እቺ 3 ትሆናለች። እነዛን መደመር ነው። ሌላው ኤክስፔክቴሽን ኦፍ ኤክስ ኢዝ ኤክስ ባይኖሚያል ዲስትሪቢዩሽን ስለሆነ የራንደም ቬሪየብል ኤክስ ዲስትሪቢዩሽን ባይኖሚያል ስለሆነ የባይኖሚያል ዲስትሪቢዩሽን ኤክስፔክቴሽን ማለት n ታይምስ p ነው። n 10 ነው። p 1/6 ነው። እሱን ማባዛት ነው። approximately 1.67 ይመጣል። ቫሪያንስ ኦፍ ኤክስ ደግሞ ቫሪያንስ ኦፍ ኤክስ n ታይምስ p ታይምስ 1 ማይነስ p ነው። n times p times 1 minus p ነው። n 10 ነው። p 1/6 ነው። 1 minus p probability of failure ነው። ከስድስት ውጪ ያሉትን ቁጥሮች የማየት እድል 5/6 ነው። ይሄን እናገኛለን ማለት ነው። ኤግዛምፕል 3 15 እውነት ውሸት ጥያቄዎች ቢኖሩ ወይ true false questions ቢኖሩን 15 true false questions ቢኖሩ አንድ ተማሪ ምንም አይነት ዕውቀት ከሌለው እነዛን ጥያቄዎች በመላ ነው የሚመልሰው 15ቱንም ጥያቄዎች በመላ ነው የሚመልሰው።
በመላ ሲመልስ በትክክል የማግኘት እድል 0.5 ነው። 50% ነው የሚኖረው። በትክክል የመመለስ ያለመመለስ እድል 50-50 ነው። እያንዳንዱን ጥያቄ ሲመልስ ሁለት ፖሲብል አውትካምስ ይኖሩታል። ወይ በትክክል ይመልሳል ኮሬክት ገስ፣ ወይም በትክክል ላይመልስ ይችላል ኢንኮሬክት ገስ። እያንዳንዱን ጥያቄ ሲመልስ ወይ በትክክል ሊመልስ ይችላል ወይም በስህተት ሊመልስ ይችላል ኢንኮሬክት ገስ፣ ኮሬክት ገስ፣ ኢንኮሬክት ገስ እያለ 15ቱንም ጥያቄ ኢንዲፔንደንትሊ ነው ገስ የሚያደርገው። ግን እያንዳንዱ ጥያቄ ሁለት ፖሲብል አውትካምስ አለው። ተማሪው ሁለት ፖሲብል አውትካምስ አለው። ወይ በትክክል ሊመልስ ይችላል ገስ ሊያደርግ ይችላል፣ ወይም ኢንኮሬክትሊ ገስ ሊያደርግ ይችላል። ኮሬክት ገስ፣ ኢንኮሬክት ገስ፣ ኮሬክት ገስ፣ ኢንኮሬክት ገስ 15ቱንም ሲሞክር ማለት ነው። ኤን 15 ነው። ፕሮባቢሊቲ ኦፍ ኮሬክት ገስ 0.5 ነው። ዘ ገስስ አር ኢንዲፐንደንት ላቸው። ኢንዲፐንደንትሊ ነው እያንዳንዱ ጥያቄ ገስ የሚያደርገው በገስ የሚመልሰው ማለት ነው። ኤክስ ማለት ነምበር ኦፍ ኮሬክት ገስስ ብንል፣ ኤክስ ማለት ነምበር ኦፍ ኮሬክት ገስስ ብንል የዚህ ኤክስ ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽን ነው። ለምን? ኤን እዚህ ጋር 15 ነው፣ ፊክስድ ነው። እያንዳንዱ ጥያቄ ሁለት ፖሲብል አውትካምስ አሉት። ተማሪው ገስ ሲያደርግ በትክክል ገስ ሊያደርግ ይችላል፣ በትክክል ገስ ላያደርግ ይችላል። ፕሮባቢሊቲ ኦፍ ኮሬክት ገስ 0.5 ነው፣ አንቼንጅድ ነው። ይሄ ኮንስታንት ነው። ዘ ገስስ አር ኢንዲፐንደንት ናቸው። እነዚህ አራቱ ተሟልተዋል። ኤክስ ማለት ነምበር ኦፍ ኮሬክት ገስስ ካልን የዚህ ኤክስ ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽን ነው። ዊዝ ኤን ኢዝ ኢኳልስ ቱ 50 ፒ ኢዝ ኢኳልስ ቱ 0.5። ፕሮባቢሊቲ ማስ ፋንክሽኑ ይሄ ነው። ኤን 15 ነው። ስለዚህ ኤን ቦታ 15 ይገባል። ይሄው ኤን ቦታ 15 እናስገባለን። ኤክስ ማለት 0፣ 1፣ 2 እያለ እስከ 15 ማለት ነው። ምንም ሊያገኝ ይችላል። ሙሉ 15ቱንም ሊያገኝ ይችላል። 1 ሊያገኝ ይችላል በትክክል 2 ሊያገኝ ይችላል። ቢበዛ ሁለቱን ጥያቄዎች ቢበዛ ሁለት ጥያቄ በትክክል ገስ የማድረግ ፕሮባቢሊቲው ይሄ ነው። ቢበዛ 4 ብንባል 0፣ 1፣ 2፣ 3 እና 4 ድረስ ያሉትን ፕሮባቢሊቲ መደመር ነው። ቢበዛ 10 ቢባል ቢበዛ 10 ጥያቄዎችን በትክክል ገስ የማድረግ እድል ብንባል ከ0 እስከ 10 ያሉትን ፕሮባቢሊቲዎች መደመር ነው፣ ደምሮ ማግኘት ነው።